እሺ እንደምን ዋላችሁ ተመልካቾች። ዛሬ ደግሞ ስለ ሴንቴንስ ፓተርንስ እንማራለን። በእንግሊዘኛ ሴንቴንስ ፓተርንስ የሚባሉት በተለይ ስታትመንት የሆኑት ወይም ደግሞ ሀተታዊ የሆኑት አረፍተ ነገሮች ቅርጻቸው ማለት ነው። ማለት እዚህ ላይ ልብ እንድትሉልኝ የምፈልገው ነገር ጠቅላላ በሁሉም መጽሐፍም በንግግርም ውስጥ ያለውን የእንግሊዘኛ አረፍተ ነገር አይነቶች ለማየት ሳይሆን ዲክሌሬቲቭ ሴንቴንስስ ወይም ሀተታዊ አረፍተ ነገሮች የሚባሉት ሊገኙባቸው የሚችሉባቸውን ቅርጾች ነው የምናየው ማለት ነው። ስለዚህ ማንኛውም ዲክሌሬቲቭ ሴንቴንስ ወይም ስቴትመንት የሆነ ሀተታዊ የሆነ የእንግሊዘኛ አረፍተ ነገር ማለት ነው ከነዚህ ከሰባቱ ፓተርንስ ወይም ደግሞ ቅርጾች በአንዱ ነው የሚገኘው ማለት ነው። በደንብ አድርጋችሁ ተከታተሉ። እንግዲህ ትምህርቱን የበለጠ ለመረዳት ያው ከቪዲዮ በኋላ በራሳችሁ ጊዜ ኦንላይን ላይ ሰርች በማድረግ ሊሆን ይችላል፣ መጽሐፍትን ሪፈር በማድረግ ሊሆን ይችላል። እናንተም በመጻፍና በመናገር ልምምድ በማድረግ የበለጠ እውቀቱን ታሻሽሉ ትችላላችሁ። ስለዚህ እንያቸው እስቲ። የመጀመሪያው ሴንቴንስ ፓተርን ሰብጀክት ፕላስ ቨርብ ነው። እንግዲህ እየጠቆምኩ እንደማሳያችሁ ኤስ ፕላስ ቢ እዚህ ላይ ያው ፕላስ ምናምን ስንል ሂሳባዊውን መደመር መቀነስ ምናምን ለማንሳት ሳይሆን እና ለማለት ነው። ወይም ደግሞ ሰብጀክት እና ቨርብ ባለቤትና ማሰሪያ አንቀጽ የምንለው በአማርኛ ማለት ነው። ስለዚህ በዚህ መንገድ ሁለት ቃላትን ወይም ሁለት አገላለጾችን ብቻ በመጠቀም ሴንቴንስ ልንሰራ እንችላለን። ይኸው ምንድነው? ሰብጀክት እና ቨርብ ማለት ነው። ምሳሌዎች ተሰጥተዋል። ከስር ኤግዛምፕልስ እያልኩ እስከታች ድረስ ሰጥተዋቸዋል። እነሱንም አብራችሁ እዩዋቸው። ስለዚህ ለዚህ ለሰብጀክት ፕላስ ቨርብ ኤግዛምፕል አንደኛው ምንድነው? ዘ ስቱደንትስ ላፍት ነው። ዘ ስቱደንትስ ላፍት። አሁን እዚህ ላይ ሰብጀክቱ ምንድነው ማለት ነው? ዘ ስቱደንትስ የሚለው ነው ማለት ነው። ዘ ስቱደንትስ የሚለው ፕሉራል ሰብጀክት ወይም ደግሞ ድርብ ባለቤት እንደ ሰብጀክት ይቆጠራል። ስለዚህ የግድ ሰብጀክት ፕላስ ቨርብ ሁለት ስለሆኑ ብቻ እታች የምናያቸው ቃላትም ሁለት ብቻ መሆን አለባቸው ማለት አይደለም። አንዳንዴ እንደ ባለቤት ሊያገለግሉ የሚችሉ ሁለት እና ከሁለት በላይ የሆኑ ቃላት ሊኖሩ ይችላሉ። ይህን እየተጠነቀቃችሁ ስቱደንትስ ላፍት ሊሆን ይችላል፣ ዘ ስቱደንትስ ላፍት ልንል እንችላለን። ከዚህም ሌላ ሊሆን ይችላል። ለምሳሌ ዘ ስቱደንትስ ኢን ዘ ኔክስት ሩም ላፍት ልንልም እንችላለን እኮ። ዘ ስቱደንትስ ኢን ዘ ኔክስት ሩም ላፍት ብንል አሁንም ፎርሙ ሰብጀክት ፕላስ ቨርብ ነው። ለምን ካላችሁ ሰብጀክቱ ዘ ስቱደንትስ ኢን ዘ ኔክስት ሩም ቀጣይ ያለው ክፍል ውስጥ ያሉ ተማሪዎች የሚለው እንደ አንድ ሰብጀክት ስለሚቆጠር ማለት ነው። ስለዚህ የምናየው ምንድነው? ይሄ ኮንስቲትዩንት የሚባል ነገር አለ። በምን ስር ነው የሚጠቃለለው? ቃላት ቢበዙም ወደ አንድ ምድብ ይጠቃለላሉ። ወደፊት እናየዋለን። ስማዊ ሀረጎች፣ ግሳዊ ሀረጎች፣ ቅጽላዊ ሀረጎች፣ ተውሳከ ግሳዊ ሀረጎች፣ መስተዋድዳዊ ሀረጎች እያለ ወደፊት እናየዋለን። ለማንኛውም ሰብጀክት ፕላስ ቨርብ ምሳሌ ዘ ስቱደንትስ ላፍት የሚለው ይሆናል ማለት ነው። ስለዚህ ዘ ስቱደንትስ ሰብጀክት ነው፣ ላፍት ደግሞ ቨርብ ነው ማለት ነው። ሁለተኛው የዚያው ምሳሌ ሂራን ነው። በዚሁ መሰረት ሂ የሚለው ሰብጀክት ነው ማለት ነው። ራን የሚለው ደግሞ ቨርብ ነው ማለት ነው። ሲቀርብ ላድርግላችሁ ትንሽ። ሌላ ሁለተኛው ሴንቴንስ ፓተርን ሰብጀክት ቨርብ ኦብጀክት ነው። እንግዲህ የመጀመሪያው አይተናል ያው እንዳለ ሆኖ፣ ሁለተኛ ደግሞ አረፍተ ነገርን በምን መንገድ ልንገልጽ እንችላለን ማለት ነው። ሰብጀክት ከዛ ቨርብ ከዛ ኦብጀክት አድርገን ልንገልጽ እንችላለን ማለት ነው። በሰብጀክት ውስጥ ያሉት ቁጥሮች አንድ ነው ሁለት ነው ብዛቱ፣ በቨርብ ውስጥ ያሉት አንድ ነው ሁለት ነው፣ በኦብጀክት ውስጥ ያለው አንድ ነው ሁለት ነው የሚለው መጀመሪያ እንደተናገርኩት አንዳንድ ሊሆን ይችላል፣ ሁለት ሊሆን ይችላል፣ ከዛ በላይ ሊሆን ይችላል እንደ አስፈላጊነቱ። ግን ስንትም ሆነ ስንት ምድቡ ወይም አገልግሎቱ እንደ አንድ ቃል እንደ አንድ ኮንስቲትዩንት የሰብጀክት አገልግሎት ያለው የቨርብ አካል የኦብጀክት አካል ብለን ነው የምናጠቃልለው ማለት ነው። ምሳሌዎችን እንይ። ሰብጀክት ቨርብ ኦብጀክት ለሚለው ፓተርን ምሳሌ አንደኛው ዘ ፋርመር ግሮውዝ ቴፍ። ዘ ፋርመር የሚለው ሰብጀክት ነው ማለት ነው። ግሮውዝ የሚለው ቨርብ ነው። ቴፍ ደግሞ ኦብጀክት ነው ማለት ነው። ሁለተኛ ምሳሌ ሽ ሰብጀክት ነው። ሮት ቨርብ ነው። ዘ ሌተር ኦብጀክት ነው። በዚህ መንገድ ሌሎች ሴንቴንሶችን በመስራት መለማመድ እንችላለን። ሶስተኛው ሰብጀክት ቨርብ ኮምፕሊመንት የምንለው ነው። እዚህ ላይ ሲ ኮምፕሊመንት ለማለት ነው። በአማርኛ መሙያ ማለት ነው። የአማርኛ መምህራን የበለጠ እዚህ ላይ ገለጻ ልታደርጉ ወይም ልትጨምሩ ትችላላችሁ።
ለዚህ ምሳሌ የሚሆኑት የመጀመሪያው ዩ ሉክ ሳድ ነው። እንግዲህ የመጀመሪያው ቃል በአብዛኛው ምንድነው ሊሆን የሚችለው? ሰብጀክት ነው። ስለዚህ ዩ ሰብጀክት ነው ማለት ነው። ሉክ ቨርብ ነው። ሳድ ደግሞ ኮምፕሊመንት ነው። ዩ ሉክ ሳድ። ሁለተኛው ምሳሌም አይ አም ሃፒ። በተመሳሳይ አይ ሰብጀክት ነው፣ አም ቨርብ ነው፣ ሃፒ ደግሞ ኮምፕሊመንት ነው ማለት ነው። እዚህ ላይ የምንረዳው ነገር ምንድን ነው? ከቨርብ በኋላ ያሉት ቃላት መሙያ ናቸው። የአረፍተ ነገሩ ምንነት የሚገልጹ ስለሆኑ መሙያ ይባላሉ። ለምሳሌ አይ አም ብዬ ዝም ብል ዋት አይ አም ዋት ምንድን ነኝ? ምንነቴን አልገለጽኩም። አይ አም ሃፒ ካሉ ግን ደስተኛ ነኝ እያልኩ ነው ማለት ነው። ስለዚህ ደስተኛ የሚገልጸው አይ የሚለውን ነው ማለት ነው። በዚህ አጋጣሚ እነዚህ ኮምፕሊመንትስ ሰብጀክት ኮምፕሊመንትስ ተብለው ይጠራሉ፣ የባለቤት መሙያዎች ስለሆኑ ማለት ነው። ሌላው በአራተኛ ደረጃ የምናየው ሰብጀክት ቨርብ አድቨርቢያል ነው። እቺን ኤ በደንብ ይዩት። ኤ አድቨርቢያል ማለት ነው፣ በግራመር ጽንሰ ሀሳብ ወይም አውድ ማለት ነው። ምሳሌዎች እንዲህ ማይ አንክል ኢዝ ኢን ባህር ዳር። አሁን ተመልከቱ፣ ሰብጀክቱ ምንድን ነው ማለት ነው? እዚህ ላይ አሁን ሚስቲ ማይ አንክል ሰብጀክት ነው። ቨርቡ ምንድን ነው? ኢዝ ነው። ምን አይነት ቨርብ ነው? ቨርብ ቱ ቢ የመሆን ግስ ነው። ስለዚህ ኢዝ ቨርብ ነው ማለት ነው። አድቨርቢያሉ ምንድን ነው? ኢን ባህር ዳር ነው። ኢን ባህር ዳር ነው። አድቨርቢያል እንደ አድቨርብ የሚያገለግል ማለት ነው። እንግዲህ አድቨርብ ተውሳከ ግስ ነው። አድቨርቢያል ስንል ደግሞ ተውሳከ ግሳዊ ወይም እንደ ተውሳከ ግስ ማለት ነው። ስለዚህ ማይ አንክል ኢዝ ኢን ባህር ዳር ስንል ኢን ባህር ዳር የሚለው ቦታውን ያሳያል ማለት ነው። ማይ አንክል የሚለው ያለበትን ቦታን የሚያሳይ በመሆኑ ተውሳከ ግሳዊ እንለዋለን ማለት ነው። ሁለተኛውን እንየው። ዘ ካት ኢዝ ኦን ዘ ሶፋ። ዘ ካት ሰብጀክት ነው ማለት ነው። ኢዝ ቨርብ፣ ኦን ዘ ሶፋ የሚለው ደግሞ አድቨርቢያል ነው ማለት ነው። ስለዚህ በዚህ መሰረት ሌሎችንም ሴንቴንስ ፓተርንስ ሴንቴንስስ ልንሰራ እንችላለን ነው። ሌላው በአምስተኛ ደረጃ የምናየው ኤስቪኦኦ ነው። ኤስቪኦኦ ሰብጀክት ቨርብ ኦብጀክት ማለት ነው። ኦኦ ያልናቸው ሁለቱ ኦብጀክቶች ዳይሬክት ኦብጀክት እና ኢንዳይሬክት ኦብጀክት ናቸው። ኢንዳይሬክት ኦብጀክት የምንለው በአብዛኛው ሰዎችን የሚያመለክት ነው። ሰዎችን፣ አንዳንዴ እንስሳትን፣ ህይወታዊ ነገሮችን የሚያመለክተው ኢንዳይሬክት ኦብጀክት ይባላል ማለት ነው። ዳይሬክት ኦብጀክትን የሚቀበለው እንደማለት ነው። ለምሳሌ አይ ምንድን ነው ማለት ነው? ያው እንደተለመደው የመጀመሪያ ቃል ስለሆነ ሰብጀክት ነው። ዜን ቨርቡ ምንድን ነው? ሴንት። ቨርቡ ሴንት ነው። ኦ ኦብጀክት ማን ነው? ሄር እርሷ ወይም ለእርሷ፣ የእርሷ ወይም እርሷን ማለት ስለሆነ ኢንዳይሬክት ኦብጀክት ነው። አሁንም ሌላው ኦብጀክት ደግሞ የፕሬዘንት ነው ማለት ነው። የፕሬዘንት ሌላው ሁለተኛው ኦብጀክት ነው። ግን ምን አይነት ኦብጀክት? ዳይሬክት ኦብጀክት ይባላል ማለት ነው። ሰውና እንስሳት እነዚህን የመሰሉ ኦብጀክትስ ከሆኑ ኢንዳይሬክት ኦብጀክት እንላቸዋለን። ሄር አሁን ኢንዳይሬክት ኦብጀክት ነው ማለት ነው። እዚህ ላይ አስፈላጊ ከሆነ ኢንዳይሬክት አይል ጨምርበት፣ እዚህ ላይ ደግሞ ዳይሬክት ብዬ ጨምርበት አስፈላጊ ይመስለኛል። ስለዚህ የፕሬዘንት ዳይሬክት ኦብጀክት ነው። ሄር ኢንዳይሬክት ኦብጀክት ነው። ይህን ሴንቴንስ በሌላ መንገድ እንጻፈው ካልነ ዳይሬክት ኦብጀክትን እና ኢንዳይሬክት ኦብጀክትን በመቀያየር ልንጽፈው እንችላለን። ማለት አይ ሴንት ፕሬዘንት ቱ ሄር ልንል እንችላለን ማለት ነው። ሁለቱም ያስኬዳል። ሌላው ስድስተኛው ኤስቪኦሲ ነው። ሰብጀክት ቨርብ ኦብጀክት ኮምፕሊመንት ማለት ነው። ኤግዛምፕልስ አሉ እንያቸው። ዊ ኢሌክትድ ሂም ፕሬዚደንት። ስለዚህ ዊ ምንድን ነው ማለት ነው? ሰብጀክት ነው። ኢሌክትድ ቨርብ ነው፣ ፓስት የሆነ ቨርብ ማለት ነው። ሂም ኦብጀክት ነው። ማንን የመረጥነው? እሱ ነው። ስለዚህ ሂም የሚለው ኦብጀክት ነው ማለት ነው። ሌላው ፕሬዚደንት ምንድን ነው? ኮምፕሊመንት ወይም መሙያ ነው። ማንን ነው የሚገልጸው? ፕሬዚዳንት የሚለው ዊ ነው ሂም የሚለውን ነው? ሂም ነው ማለት ፕሬዚዳንት፣ እኛ እሱን ፕሬዚዳንት አድርገን መረጥ ነው ማለት አይደለም። ስለዚህ ፕሬዚዳንት ሂም የሚለውን ነው የሚገልጽ ማለት ነው። ሂም ደግሞ በሴንቴንስ ውስጥ ኦብጀክት ነው፣ ተሳቢ ነው። ስለዚህ ፕሬዚዳንት የሚለው የተሳቢ መሙያ ሆነ ማለት ነው። ፕሬዚዳንት ኢዝ ኦብጀክት ኮምፕሊመንት እንላለን ማለት ነው። ፕሬዚደንት ኮምፕሊመንት ነው የማን? የኦብጀክቱ። ዘ ኮምፕሊመንት ኦፍ ሂም ኢዝ ፕሬዚደንት፣ ዘ ኮምፕሊመንት ኦፍ ኦብጀክት ኢዝ ሲ እንላለን ማለት ነው። ሁለተኛው ምሳሌ እዚህ ላይ ዘ ሌክቸር ሜድ ሚ ሃፒ። ዘ ሌክቸር ሰብጀክት፣ ሜድ ቨርብ፣ ሚ ኦብጀክት፣ ሃፒ
ኮምፕሊመንት ነው ማለት ነው። እዚህ ላይ አሁን ሃፒ የሆነው ማን ነው? ሚ የሚለው ቃል ነው ወይስ ሌክቸር ነው? ደስተኛ የሆነው ማን ነው? ሌክቸር ነው ደስተኛ የሆነው ወይስ እኔ ነኝ? እኔ ነኝ። ስለዚህ ሃፒ የሚለው ሚን ነው የሚገልጽ ማለት ነው። ከዚህ የምንረዳው ኤስቪኦሲ በሚለው ፓተርን ውስጥ ሲ የሚገልጸው ኦድ ነው እንጂ ኤስን አይደለም ማለት ነው። ይህ ኮምፕሊመንት የሚገልጸው ኦብጀክት ነው እንጂ ሰብጀክትን አይደለም ማለት ነው። ሌላው በሰባተኛ ደረጃ ኤስቪኦኤ ነው። ሰብጀክት ቨርብ ኦብጀክት አድቨርቢያል ነው። ምሳሌ ዘቦይ ፑት ዘቦል አንደር ዘቤድ። ዘቦይ የሚለው ሰብጀክት ነው። ፑት ቨርብ ነው። ዘቤል ኦብጀክት ነው። አንደር ዘቤድ ደግሞ አድቨርቢያል ነው። ሁለተኛው ምሳሌም ዌትረስ ሰብጀክት ነው። ስሩ ቨርብ፣ ዘረቢሽ ኦብጀክት ነው። አውት ደግሞ አድቨርቢያል ነው ማለት ነው። እንግዲህ እንዲህ አይነት ትምህርቶች ወደፊትም በቻልኩት ለማቅረብ እሞክራለሁ። ለዛሬው ይበቃናል። ቻው።